ዋው! የዛሬው ደግሞ ያበደ ነው። አበባ መስለው የዛሬው ደግሞ ያበደ ነው። እንግዲህ ትንሱና አላዛር እንዲሁም የትንሱ እናት ማለት ነው። እናት ስላችሁ ወላጅ እናቷ ሳትሆን ማለት ነው። እና እንግዲህ በቅርብ ቀን የተዋወቀቻት ልክ እንደ ልጇ የምትንከባከባት ሲቀጥል ደግሞ የአላዛር እናት ማለት ነው። ዛሬ በዚህ መልኩ እንግዲህ አበባ አስመስሏቸዋል ማለት ነው። አላዛር አልተቻለም ሰሞኑን እና እንግዲህ ዛሬም የምስጋና ቀን ነው ብዬ አስባለሁ። ትናንትና ደግሞ ያው አይቻለሁ ቪዲዮን ያልሰራውም እንጂ ቃል እንደገቡ ማለት ነው አላዛርና ተንሱ ማለት ነው። ብቻ አሪፍ ሁኔታ ላይ እየሄዱ ይገኛሉ። በጣም ደስ ይላል። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቻናሌ አዲስ የሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ አበረታቱኝ። በዚህ ቻናል እንደምላችሁ ያው አስተያየት ብቻ ነው የሚሰጥበት። በሚሰራው ቪዲዮ ላይ አስተያየት ተጨማሪ ሀሳብም ካለ ተጨምሮ ይሰጣል ማለት ነው እና ማለቴ ከውሸት የጸዳ ማለት ነው። በቻልኩት አቅም ውሸት ነው፣ እውነት ትመነምናለች እንጂ አትበጠስም። በዛ ነው የምሰራው ለማለት ፈልጌ ነው። እንግዲህ አላዛር እና ትንሱ እንግዲህ አሁን ያሉበት ሁኔታ አሪፍ ነው፣ ደስ ይላል። እውነት ለመናገር እንግዲህ የአላዛር እናትም ምኞቷ ሀሳቧ ተሳክቶላታል ማለት ነው። ልፋቷን በከንቱ አልቀረም የደከመችበት ማለት ነው። እና እንግዲህ መጨረሻቸውን ቢያሳምርላቸው እኔ መጨረሻቸውን እንዲያሳምርላቸው ነው ምኞቴ ማለት ነው። ምክንያቱም አንዳንዴ ያው አለ አይደለ ያሰባችሁት ሳይሆን ያላሰባችሁት ይሆናል እና እነሱ ደግሞ ያው እንዲሳካላቸው ምኞቴ ነው ማለት ነው። ትንሱና አላዛር ማለት ነው እና መልካምን ሁሉ እመኛለሁ። እንግዲህ ዛሬ አበባ መስለዋል። አላዛር ነው እንግዲህ ሰርፕራይዝ ያደረጋቸው ማለት ነው። አላዛር እንግዲህ ብዙ የዩቲዩብ ቻናል አለው አይደለ? አዎ አላዛር የራሱ ቻናል አለው በዚህ ማለት ነው። እንዲሁም በመድኃኒት ሾም ታውቁታላችሁ፣ ጋቢ ሾው ላይ ማለት ነው። እና ብዙ ዩቲዩበሮችን ብዙ በቃ እንዴት ነው ብዙ ታሪክ ያላቸውን የሚሰራበት ትልቁ ቻናሉ ደግሞ ጋቢ ሾው የሚለው አለ። እሱን ታውቁታላችሁ ማለት ነው። እንግዲህ በሱም የትንሱን ሁለተኛ እናቷን ማለት ነው፣ ወላጅ እናቷን ሳይሆን ሁለተኛ እናቷን ባለፈው የሆነ ፕሮግራም ነበርና በዚያ ፕሮግራም እውነት ለመናገር ከስንት ዓመት በኋላ እናትና ልጅ ተገናኙ ብሎ ያቀረበው የሚገርም ነው። ይኸው ልጅ ደግሞ አጥፍቼ ከሆነ ይቅርታ ብላ እንግዲህ ሰርፕራይዝ አድርጋለች እናቷን ማለት ነው። ለእናት ሰርፕራይዝ ሲያንስባት ነው። ደስ የሚል ፕሮግራም ነበር እውነት ለመናገር እና ዛሬ እንግዲህ ያው አይ ቲንክ የትንሱ ሁለተኛ እናቷ በውጭ ዓለም ነው የምትኖር። እንግዲህ ልትመለስም ይሆናል ብዬ አስባለሁ። እና ዛሬ እንግዲህ አላዛር ሰርፕራይዝ አድርጓቸዋል ማለት ነው። አንድ ባንድ እንግዲህ ሰሞኑን እየተሰራ ያለውን ቪዲዮ እያያችሁ ነው። እና በጣም ማለት ነው ትንሱ ፍቅርህን ተቀብያለሁ አለች። ከዛ ደግሞ አዲስ አበባ ተዝናኑ፣ ደስ የሚል በዛም ቪዲዮ የአላዛር እናት ስለ ትንሱና ስለ ትንሱ እናት ምን አይነት ልጅ እንደሆነች የትንሱ እናት ወላጅ እናቷ እንዴት አድርጋ እንዳሳደገቻት በዝርዝር የተናገረችበት ቪዲዮ ተሰራ። ሲቀጥል ትናንተም ያው ቃል እንደገቡና አሪፍ ቪዲዮ ተሰርቷል፣ አይታችሁታል። ዛሬ እንግዲህ ያው ሁለቱን እናቶች አመቶ ሰርፕራይዝ አድርገዋል ከትንሱ ጋር ማለት ነው። ዛሬም ያበደ ቪዲዮ ይሆናል ብዬ ተስፋ አረጋለሁ። በጣም ነው የሚያምሩት የምር አንድ አይነት ማለት ነው እና በጣም ያምራሉ። በጣም ትንሱ ደግሞ እያማረባት ነው የመጨረሻ ማለት ነው እና ደስ ይላሉ። እና ዛሬም ያው ምርጥ ቪዲዮ ጠብቁ ባላዛር ቤት ማለት ነው። ትናንት በትንሱ ቤት ነው የመጡ አይደል? አዎ ትንሱ ትናንት ግጥምም ገጥማለታለች ማለት ነው እና ሁሉ ነገሬ ጉልበቴ በቃ ዘላለሜን እወድሃለሁ የሚል ግጥም ገጥማለታለች ማለት ነው። እና እንግዲህ ዛሬ ባላዛር ቤት ጠብቁ ማለት ነው እና አሪፍ ቪዲዮ ይለቀቃል ብዬ አስባለሁ። እንደዚህ አበባ መስለው መጥተዋል ማለት ነው እና በጣም ነው የሚያምሩት። የምሬን ነው የምላችሁና እንደዚህ በሀበሻ ቀሚስ ማለት ነው ደስ ይላል። እንግዲህ አላዛርም እግዚአብሔር ይመስገን ዛሬ ተሳክቶልኛል ብሏል ማለት ነው። እንኳንም ያሰብከው ተሳካልህ ማለት ነው እና
የሰው ልጅ ያስባል፣ እግዚአብሔር ደግሞ ይፈጽማል እና ተሳክቶልኛል ብሏል ማለት ነው አላዛር። ስለዚህ ትንሱና አላዛር እንግዲህ ጉዞ ወደፊት ማለት ነው፣ ጉዞ ወደፊት ይቀጥላል ማለት ነው እና በጣም ደስ ይላል። እንግዲህ ፍቅሩን ያብዛላችሁ።